ቅዱስ ሰላምታ ሲናገር ዋጋ ተከፍሎልህ መክፈል ያለበትን ዋጋ ሁሉ ከፍሎልሃል። ብዙዎች ሰላምታ ሲናገሩ ብዙ ነገር ሊሉ ይችላሉ። መጽሐፍ ቅዱስ ግን ስላንተ ሲናገር እንደዚህ ይላል፣ ተወደሃል። አስቀድሞ እንደወደደን እንጂ እነርሱን እንደወደድነው አይደለም። አየህ፣ ፍቅር የጀመረው ከእርሱ ነው እንጂ ካንተ የጀመረ ዘላለማዊ ፍቅር የለም። ለዛ ነው በኢየሱስ ብታምን በኢየሱስ ማመን የዘላለም ሕይወት ያስገኝልሃል። አየህ፣ ይሄ ሕይወት ደግሞ ከእግዚአብሔር ላንተ የተሰጠ ሕይወት ነው። እንደዚህ አለ፣ እኔ የሕይወት እንጀራ ነኝ አለ። አየህ፣ መብላት ትፈልጋለህ? ይህንን እንጀራ መብላት ትፈልጋለህ? ይህ የሕይወት እንጀራ ኢየሱስ ይባላል። አንዴ ከበላኸው ለዘላለም የማትጠማው የማትፈልገው የማትራበው ኃጢአት ሰፈርና ኩነኔ ሰፈር የማትገኝ አንድ እንጀራ አለ። ይህም ኢየሱስ ይባላል። ይህንን የበሉ ለዘላለም መንግሥት የተዘጋጁ ናቸው። ይህንን በመብላት ከእኛ ጋር የዘላለምን ሕይወት እንድታገኝ እነግርሃለን። አየህ፣ ይህንን የበላ እረፍት አለው። ይህንን የበላ ሰላም አለው። ይህንን የሕይወት እንጀራ ያገኘ ዘላለሙ በእረፍት ውስጥ ነው። አየህ፣ ደሞም ሌላ ነገር ልንገርህ። አምራዊ ሴት እሱ ጋር መጣችና ይህንን ውሃ ፈለገች። አየህ፣ ከእኔ የሚጠጣ ለዘላለም አይጠማም አለ። አየህ፣ አንዴ ጠጥተህ ዘላለም መርካት ትፈልጋለህ? ሕይወት ትግል ሆነብሃል። የሕይወት ትርጉም የለሽ ሆነብሃል። አንተ ጠጥተህ መርካት የምትችለው አንድ ውሃ አለ፣ እርሱም ኢየሱስ ይባላል። አንድ ጊዜ በመጠጣት በማግኘት ዘላለምን መርካት የምትችለው ሕይወት ኢየሱስ ይባላል። አየህ፣ ሐዋርያት የተናገሩለት ሕይወት ይሄ ነው። መጽሐፍ ቅዱሳችን ሲናገር በአንደኛ ዮሐንስ መልእክት ላይ እንደዚህ ይላል፣ ሕይወት ተገልጦ አይተናል፣ እንመሰክራለን። ምስክርነታቸው ስለተገለጠው ሕይወት ነው። አየህ፣ ይህም ሕይወት ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለው። አየህ፣ በልጁ ብቻ የሚገኝ የእግዚአብሔር ሕይወት ይጠራሃል። ለዛ ነው መጽሐፍ ቅዱስ ሲናገር መዳን በሌላ በማንም የለም፣ እንድንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም አለ፣ እርሱም ኢየሱስ ይባላል። ኢየሱስ ያድናል፣ ከኃጢአት ያድናል፣ ከኩነኔ ያድናል፣ ከግራ መጋባት ኢየሱስ ያድናል። የትኛውም ሸክም ቢኖርብህ ሊያሳርፍህ የሚችል አንድ ነው፣ እርሱም ኢየሱስ ይባላል። ለዛ ነው ኢየሱስ በማቴዎስ መጽሐፍ ላይ እንደዚህ ይላል፣ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ። አየህ፣ የተለያየ ሸክም ቢኖርብህ ማረፍ የምትችለው ኢየሱስ ጋር በመምጣት ብቻ ነው። ራስህን ለኢየሱስ እንድታስገዛ ይሄ ዕድል ተሰጥቶሃል። ቢበዛ እዚህ ምድር የምትኖረው 70-80 ዓመት ነው። ከዛ የቀረው ድካም ነው። በዚህ ጊዜ እውነተኛና ትክክለኛ ምርጫ መምረጥ ትችላለህ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህ ጸጋ አንተን ኃጢአተኛው በበደል ውስጥ ያለው ከተወለድክ ጀምሮ ጽድቅ ሰርተህ የማታውቀውን ሰውዬ በአንዴ በማመን ብቻ ጻድቅ ትባላለህ። በአንዴ በማመን ብቻ የዘላለም ሕይወት ታገኛለህ። አየህ፣ ለዚህ ነው ምንናገር፣ ተወደሃል፣ ኢየሱስ ይወድሃል።